የዚህ የ2025 የእንግሊዝ ጥሎ ማለፍ ዋንጫ ፍጻሜ ወይም በስፖንሰር አጠራሩ የካራቦ ፍጻሜ የካራቦ ዋንጫ ፍጻሜ ትላንትና ተደርጎ ነበር። በእንግሊዝ ዌምብሌይ ላይ ነበር የተደረገው። ኒውካስል ዩናይትድ እና ሊቨርፑል ተገናኝተው ኒውካስል ዩናይትድ ሊቨርፑልን 2-1 አሸንፏል። ዳንበርን እና አሌክሳንደር ኢሳቅ ናቸው 45ኛው እና 52ኛው ደቂቃ ላይ ጎሎችን አግብተው ኒውካስል ዩናይትድን አሸናፊ ያደረጉት። ለሊቨርፑል ፌዴሪኮ ኪዬዛ መደበኛው የጨዋታ ክፍለ ጊዜ ተጠናቀቀ በተጨማሪ ባከነ ሰዓት ነው ብቸኛውን ጎል ያገባውና በተለይ ለኒውካስል ዩናይትድ ደጋፊዎች ትላንትና ምናልባት በክለቡ ታሪክ ከማይረሷቸው እጅግ ውብ ቀናት መካከል አንዱ ነው። ቀኑንም ያሳምሩት ይሄ ለቀኑ ማማር ትልቅ አስተዋጽኦ የነበራቸው ራሳቸው ደጋፊዎቹ ቢሆኑም ተጫዋቾቹ ደግሞ ያንን የደጋፊዎቹ የሰጧቸውን ውበት በእነሱም በአግባቡ ተጠቅመውበት ወደ ውጤት ቀይረው ይበልጥ ደግሞ ምላሹን ሰጥተዋቸዋል እና በጣም የተለየ ሊባል የሚችል አይነት ምሽት ነበረ። በተለይ ዌምብሌይ የእንግሊዝ ትልቁ ስቴዲየም ነው። ምንም እንኳን በአንድ ክለብ ጥቅም ስር ወይም ደግሞ አንድ ክለብ ብቻ የሚጠቀምበት ባይሆንም እና መግቢያችን ላይ ስናነሳ እንደነበረው የሊቨርፑል ደጋፊዎችም እንደዚህ አይነት ትልልቅ ጨዋታዎች ላይ ቡድናቸውን ተጫዋቾቻቸውን ለማበረታታት የማይሰንፉ በታላቅ የድጋፍ ስሜት ውስጥ ሆነው ቡድናቸውን የሚያበረታቱ እንደሆኑ ይታወቃል። የኒውካስል ዩናይትድም ደጋፊዎች በዚህ ረገድ አይታሙም። በእንግሊዝ ውስጥ ትልቅ ከሚባሉ ቡድኖች መካከል አንዱ ኒውካስል ዩናይትድ ነው። ምንም እንኳን ይሄ ያለማሸነፍ ምሳሌ ተደርጎ ላለፉት 7-10 ዓመታት የቆየም ቢሆን ማለት ነውና ትላንትና ግን ያንን ታሪካቸውን ያንን አሉታዊ ስማቸውን የፋቁላቸው ጀግኖች ተጫዋቾች ነበሯቸው። የኒውካስል ተጫዋቾች ደጋፊዎች የክለቡን የ70 ዓመታት የዋንጫ ድርቅ ለመቅረፍ ከመጀመሪያው አንስቶ ነበር። በተለይ ደግሞ ተጫዋቾቹ ከጨዋታው ማስጀመሪያ ፊሽካ አንስቶ ነበር በተለየ ስሜት በተለየ መነሳሳት ሆኖ ሲጫወቱ የነበረው። አጠቃላይ የትላንትናው ኒውካስል ዩናይትድን በጆኤሊንግተን የጨዋታ እንቅስቃሴና እያንዳንዱን በተለይ የአንድ ለአንድ ግንኙነቶች ካሸነፈ በኋላ ደስታውን በሚገልጽበት መንገድ የነበራቸውን የድል ረሃብ በዛ መጠን ልንረዳው እንችላለን። አግሬሲቭ ሆኖ ነበር ሲጫወቱ የነበሩት። አግሬሲቭ ሆኖ ነበር የሊቨርፑል ተጫዋቾችን ከራሳቸው የሜዳ ክልል እንዳይወጡ ይሄ ቢልድ አፓቸውን ለማበላሸት ሲሞክሩ የነበሩትና የሊቨርፑልን የጨዋታ መንገድ በማጥፋት የራሳቸውን የጨዋታ መንገድ ተግባራዊ ለማድረግ ሲሞክሩ የነበሩት እና ያም ደግሞ ተሳክቶላቸዋል። ቶሎ ወደ ጎል ይደርሱ ነበር። ሙከራዎች ነበሯቸው። ምንም እንኳን የሙከራዎቻቸው ጥራት በታሰበው መጠን እንደው ከፍ ያሉም ባይሆኑ እያንዳንዱን የአንድ ለአንድ ግንኙነት ለማሸነፍ የነበራቸው ዝግጁነት በጣም የተለየ ሊባል የሚችል አይነት ነበር እና ደግሞ ያንን የነበራቸውን ፍጹም ብልጫ የሚያካክስ ወይም ደግሞ እሱንም በትክክል የሚደግፍ ጎል የመጀመሪያው አጋማሽ ማጠናቀቂያ ላይ አግኝተዋል። የቆሙ ኳሶች ላይም በተለይ ደግሞ ከዚህ ከማዕዘን ምቶች በሚነሱ ኳሶች ላይም የሊቨርፑል ተጫዋቾች የኒውካስል ተጫዋቾች ለነበራቸው አደገኝነት በቂ ምላሽ አልነበራቸውም። በተለይ ነው ዳንበርንን በአሌክሲስ ማካሊስተር ነበር ማርክ ለማስደረግ ሲሞክሩ የነበሩትና የቁመታቸውን ልዩነት ብትመለከት ትንሽ ያስቃል። ከትከሻውም በታች ነበር አሌክሲስ ማካሊስተር እና በቀላሉ ነበር ዳንበርን የአየር ላይ ኳሶችን ያገኘ የነበረው። 45ኛው ደቂቃ ላይ ከኤራን ትሪፔ ከግራ ያሻመው የማዕዘን ምት ዳንበር የኒውካስል ዩናይትድ ደጋፊ ሆኖ ያደገውና ኳስን በኒውካስል ዩናይትድ የአካዳሚ የጀመረው በኋላ ወደ ብራይተን ሄዶ ከብራይተን ነው ድጋሚ ወደ ኒውካስል ዩናይትድ የተመለሰውና የተጫዋች በጭንቅላቱ ገጭቶ ባስቆጠረው ጎል ኒውካስል ዩናይትድ ጨዋታውን መምራት ጀመረ። ይሄ ሳምንት ለዳንበር በጣም ልዩ ነው ብሎ መናገር ይችላል። አሁን 32 ዓመቱ ነው። በ32 ዓመት እድሜው ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን በተጠራበት ሳምንት ክለቡ ኒውካስልን በወሳኙ ምናልባት በአመታት ጊዜ ውስጥ ለወሳኙ ጨዋታ መሪ እንዲሆን ያስቻለውን ጎል እንደዚሁ ያገባውና ሊቨርፑሎች ወዲያው ምላሽ ለመስጠት ሞክረዋል። ግን የመጀመሪያው አጋማሽ በዚህ ውጤት ተጠናቀቀ። ሁለተኛው አጋማሽም ሲጀመር ተመሳሳይ የጨዋታ መንገድ ነበር የቀጠለው። የኒውካስል ዩናይትድ ብልጫ ቀጥሎ 51ኛው ደቂቃ ላይ እንደዚሁ አሌክሳንደር አይዛክ ያገባውን ኳስ ከጨዋታ ውጭ ነው በሚል ተሻረበት። ግን መልሶ አፍታም አልቆየም። ሁለተኛውን ጎል ሲያስቆጥር ቲኖ ሊቨራሜንቶ አሻመውን ኳስ ጃኮብ መርፊ ካወረደለት በኋላ የስዊድን አጥቂ ምናልባት በቅርብ ዓመታት ከተመለከትናቸው አንድን ክለብ
ሊቀይሩ ወይም አንድን ክለብ ወደ ቀጣዩ ደረጃ ከፍ ሊያደርጉ ከሚችሉ ትራንስፎርማቲቭ ሊባሉ ከሚችሉ አይነት ዝውውሮች መካከል አንዱ ነው በሊጉ ከተመለከትናቸው ዝውውሮች መካከል እና የተጫዋች ባገባው ጎል ኒውካስል ዩናይትድ መሪነቱን አጠናከረ። ሊቨርፑል ከዛ በኋላ አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ አንድ ሊደነቁ የሚገባቸው ነገር ካለ በዚህ በኢንጌም ማኔጅመንት ወይም ደግሞ ጨዋታን የሚያስተዳድሩበት መንገድ እጅግ በጣም አስደናቂ ነው እና ያው በጨዋታው ሂደት ያደረጓቸው ቅያሬዎች የአማካይ ክፍላቸው ላይ ይጎል የነበረውን ኢነርጂ በማስተካከል በተለይ ደግሞ ከርቲስ ጆንሰን ካስገቡት በኋላ ያ ለውጥ በደንብ ይታይ ነበር። ጫና ለመፍጠር ሞክረው ነበር ግን እምብዛም አልቆየም። ከዛ በኋላ የኒውካስል ዩናይትድ አስደናቂ መከላከል አደረጃጀት የሊቨርፑል ተጫዋቾችን በተለይ ደግሞ አደገኞቹ የሚባሉትን ተጫዋቾች እነ መሐመድ ሳላህን ከጨዋታ ውጭ አድርጎ ነበር የተመለከትነውና የሚገባውን አይነት ድል ኒውካስል ዩናይትድ አግኝቷል። ተቀይሮ የገባው ፌዴሪኮ ኬዛ መረበኛ ጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ያገባው ጎል ለሊቨርፑል ከመጽናኛነት ያለፈ አልነበረም እና ኒውካስል ዩናይትድ ከ70 ዓመታት በኋላ የሀገር ውስጥ ውድድርን አሸንፏል። 9 ጊዜ ለተለያዩ ውድድር ፍጻሜዎች ቀርቦ ነበር። ዌምብሌይ ላይ 5 ተከታታይ ፍጻሜዎችን ደርሶ 5ቱንም ከተሸነፈ በኋላ በ6ኛው ተሳክቶለታል። በጣም የተለየ ሊባል የሚችል አይነት ምሽት ነበር። ኤዲ ሆም ከእንግሊዛውያን አሰልጣኞች መካከል ሃሪ ሬድናፕ 2008 ላይ ይህንኑ የሊግ ጥሎ ማለፍ ዋንጫ ካሸነፉ በኋላ ዋንጫ ያሸነፉ እንግሊዛዊ አሰልጣኝ ሆኗል። የእንግሊዝ እግር ኳስ ምንም እንኳን ይሄ ዓለም አቀፍ ስምና ዝና ይኖረው እንጂ በሊጋቸው በተለይ ደግሞ በዚህ በስልጠናው ረገድ የነሱ አይደለም። አሁን እንደው በትልቅ ደረጃ ልትጠራው የምትችለው እንግሊዛዊ አሰልጣኝ ራሳቸው የኒውካስል ዩናይትድ አሰልጣኝ ኤዲ ሆው ናቸው። እሳቸውም በሆኑ የውድድር ጊዜያት ላይ የቡድናቸው ውጤት ሲንሸራተት የስራ ዋስትናቸውም ጭምር ጥያቄው ሲገባ መለከት ነበር። በትክክል ለኒውካስል ዩናይትድ ፕሮጀክት የሚሆኑ የሚመጥኑ አሰልጣኝ ናቸው ወይ የሚሉ ጥያቄዎች ይነሱባቸው ነበር። ግን ቢያንስ የዚህ ፕሮጀክት ጅምር በጎ እንዲሆን በዚህ በዋንጫ እንዲታጀብም ምክንያት ሆኗል። ትናንትና የቡድናቸው በሙሉ 90 ደቂቃውን ያደራጁበት መንገድ ጨዋታውንም ደግሞ ያስተዳደሩበት መንገድ እጅግ በጣም የሚያስደንቅ ነው። ሊቨርፑል ያለፈው ማክሰኞ ፓሪስ ሳን ጀርመን ተሸንፎ ከአውሮፓ ቻምፒየንስ ሊግ ውጭ ሆነ። አሁን ደግሞ በትላንትና ሌላ የዋንጫ ተስፋውን አጣና አሁን እጁ ላይ ያለው ብቸኛና ደግሞ ሪያሊስቲክ የሆነም ደግሞ የዋንጫ ተስፋ የፕሪሚየር ሊግ ዋንጫ ብቻ ነው። ግን ደግሞ ተጫዋቾቹ ላይ ይሄ ዝለት ትመለከታለህ። አካላዊ ብቻ ሳይሆን አእምሮአዊ ዝለትም ጭምር እንመለከት ነበር በትላንትናው ጨዋታ ላይና ምናልባት ተጫዋቾችን ሮቴት ቢያደርጉ ኖሮ ከዚህ የተሻለ ነገር ሊያገኙ አይችሉም ነበር ወይ? ቅያሬዎቻቸው ባይዘገዩ በቶሎ ለምሳሌ የመጀመሪያው አጋማሽ ላይ ቅያሬዎች ቢደረጉ ኖሮ ነገሮች ማኔጅ ለማድረግ ቢቸገሩ ነበር ወይ የሚል ጥያቄ ያስነሳል። ግን በበጎ መልኩ ከታየ ለአርነ ስሎት አሁን የዓለም አቀፍ የሀገራት ጨዋታ ረፍት ነው የሚሆነውና ለብሔራዊ ቡድን የማይሄዱ ተጫዋቾቻቸው ካሉ እነዚያን ተጫዋቾች በቂ ረፍት እንዲያገኙ እንደዚሁም ደግሞ ለቀጣዩ 9 የሊግ የጨዋታ ሳምንታት በበቂ ሁኔታ ያዘጋጃሉ ወይም የሚያዘጋጁበት ጊዜ ይኖራቸዋል ተብሎ ነው የሚታሰበው። አርነ ስሎት ከጨዋታ መጠናቀቅ በኋላ ስለ ተከታታይ ሽንፈቶቻቸው ተጠይቀው እኛን እንደዚህ ተከታታይ ጨዋታዎች ላይ ለማሸነፍ ወራት ነው የፈጀውና ቢያንስ ለዚህ እንኳን ክሬዲት ስጡን የሚል አንድምታ ያለው ሀሳብን እንደዚሁ አንስተዋል። አርሰናል ከቼልሲ ያደረጉት የእንግሊዝ ፕሪሚየር ሊግ ጨዋታ ነበር ሌላ ትናንትና ከተደረጉት በርካታ ጨዋታዎች መካከል። ይህንን ጨዋታ አርሰናል 1-0 አሸንፏል። ሚኬል ሜሪኖ 20ኛው ደቂቃ ላይ ባገባው ጭንቅላት ኳስ ያን ያክል እንደው የሞቀ የምትለው አይነት ሁለት ቡድኖች ያው የደርቢነት ስሜቱ እንዳለ ሆኖ እንደው ያ ነገር የተስተዋለበት አይነት አልነበረም። በርግጥ ነበረ ይሄ ጥፋቶች ነበሩ፣ አካላዊ ጉሽሚያዎች ነበሩ፣ አንዳንድ አወዛጋቢ ውሳኔዎች ነበሩ። ለምሳሌ ቬስሊ ፎፎና በመጀመሪያው አጋማሽ በሁለት ቢጫ ካርድ ተመልክቶ ከሜዳ መውጣት አልነበረበትም፣ በቀይ ካርድም የሚወጣበት እድል ነበረ የሚል ቅሬታዎች ይነሱ ነበር በአርሰናል በኩል። ሌሎችም አንዳንድ የዳኝነት ውሳኔዎች ነበሩ። ግን ደግሞ በአጠቃላይ የጨዋታውን ጥራት ደግሞ የምትመለከተው ከሆነ እንደው እምብዛም ይሄ የሚሰብ አይነት ጨዋታ አልነበረም። በሁለቱም ቡድኖች በኩል ደግሞ ጥራት ያላቸው የፈጣሪ አማካኝና የማጥቃት ባህሪ ያላቸው ተጫዋቾች እንዳሏቸው ታሳቢ ስናደርግ ማለት ነውና ሁለቱም ቡድኖች ግን በተለይ በዚህ በመጨረሻው 3ኛ ሜዳ ክፍል ላይ የሚወሰኑ ውሳኔዎች ጥራት ማነስ ያን ያክል እንደው የሚማርክ አይነት ጨዋታ እንዳና ያደረገን ይመስለኛል።
ያው አርሰናል በተለይ በመጀመሪያዎቹ 30-35 ደቂቃዎች ፍጹም ብልጫ ነበረው። ምክንያቱም እስከ 25ኛው ደቂቃ ድረስ አንድም የቼልሲ ተጫዋች የአርሰናል የፍጹም ሳጥን ክልል ውስጥ ኳስ አልነካም ነበር፣ ሙከራም አላደረገም ነበር። አርሰናል በአንጻሩ 10 ጊዜ ቼልሲ የዚህ የፍጹም ሳጥን ክልል ውስጥ የፍጹም ቅጣት ምት ክልል ውስጥ 10 ጊዜ ኳሶችን ነክተዋል። ግን ደግሞ በማርቲኔሊና በትሮሳር የተሳሳቱ ውሳኔዎች ምክንያት ተጨማሪ ጎሎችን ሳያገኙ ቀርተዋል። ግን 20ኛው ደቂቃ ላይ ማርቲን ኦዴጋርድ ከቀይ መስመር ያሻሙን የማዕዘን ምት ሚኬል ሜሪኖ ጎል አግብቶ ቡድኑን ቀዳሚ ብሎም ደግሞ አሸናፊ ያደርጓል። ትናንትና የጨዋታውን ስከታተልበት የነበረው የማሰራጫ አማራጭ ላይ ጨዋታውን ሲያስተላልፍ የነበረ አንድ ኮነር ማክናፋራ የሚሉት ይሄ የዚህ የጨዋታ አስተላልፍ ኮሜንታተር ነበርና ሜሪኖ ጎሉን ካስቆጠረ በኋላ ማን 9 ቁጥር ይፈልጋል ወይም ማን አጥቂ ይፈልጋል የሚል ሀሳብን ሲያነሳ ነበር። የአርሰናል ደጋፊዎች የሚስማሙበት አይመስለኝም በዚህ ሀሳብ። ምክንያቱም በዚህኛው የውድድር ዘመን እንኳን ቡድናቸውን ዋጋ ካስከፈሉ ጉዳዮች መካከል አንዱ ሁነኛና ደግሞ ትልልቅ ጨዋታዎች ላይ ጎል የሚያስቆጠር ተጫዋች አለመኖር ነው እና በትናንትናው ጨዋታ ላይ አንዳንድ ለጎል በጣም የቀረቡ አጋጣሚዎች ነበሩ። እነዛን አጋጣሚዎች ይሄ ስለ አጥቂ ቢኖር ሊጨርሳቸው የሚችሉ አይነት አጋጣሚዎች ነበሩ። ግን ያው እንደዚህ አይነት ተጫዋች ባለመኖሩ ምክንያት የባከኑ እድሎች አሉ። ያው እንዳነሳ ነው በተለይ ማርቲኔሊም እንደዚሁ በመጀመሪያዎቹ ደቂቃዎች ላይ ያባከናቸው እድሎች እና ደግሞ የተሳሳቱ ውሳኔዎቹም አርሰናል ከአንድ በላይ ጎል እንዳያገኝ አድርጎታል። ከዛ በኋላ የቼልሲ ተጫዋቾች በጨዋታው ሂደት ውስጥ በተለይ ከ35ኛው ደቂቃ በኋላ በጨዋታው ሂደት ውስጥ እያደጉ ሲመጡ መመልከት ይቻል ነበር። ግን ልክ እንደ አርሰናል ሁሉ የቼልሲም ደግሞ የመጨረሻው የዞን ላይ የነበረ የውሳኔ ችግር ወይም የውሳኔ ጥራት ማነስ ጎል እንዳያገኝ አድርጎታል። 36ኛ ደቂቃ ላይ ማርኮ ኩሬያ እንደ አጋጣሚ የመታው አንድ ኳስ ነበርና ዳቪድ ራያ ኳሱን እቆጣጠራለሁ ሲል በእግሮቹ ማልሾልኩ ያመለጠና ጎል ሊሆን የሚችል አይነት አጋጣሚ ነበር። ግን ከዛ የተሻለ ነገር በሁለቱም ቡድኖች በኩል ሳንመለከት ጨዋታው በዛው ተጠናቋል። አርሰናል 29 ጨዋታዎች 58 ነጥብና 29 ጎሎችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ከሊቨርፑል ጋር እኩል 29 ጨዋታዎችን አድርጓል አሁንና በመካከላቸው 12 ነጥብ ልዩነት ነው ያለው። ቼልሲ በ49 ነጥቦች አራተኛ ደረጃ ላይ ቢቀመጥም ማንቸስተር ሲቲ፣ ኒውካስል ዩናይትድ፣ ብራይተን፣ ፉልሃም እንደዚሁም እስከ ቦርንመዝ ድረስ 10ኛ ደረጃ ላይ እስከሚገኘው ቦርንመዝ ድረስ ከቼልሲ ጋር ያላቸው ልዩነት ይሄ ቼልሲ አራተኛ ነው፣ ቦርንመዝ 10ኛ ነው። በመካከላቸው ያለው የነጥብ ልዩነት 5 ብቻ ነው እና ቼልሲ በዚህ እየተንሸራተተ የሚመጣ ከሆነ የቻምፒየንስ ሊግ ተሳትፎ ነጥብ ሊያጣ ይችላል። ፉልሃምና ቶተናም ያደረጉት ጨዋታ ነበር በተመሳሳይ ሰዓት የተደረገ። ይሄም የለንደን ደርቢ ጨዋታ ነው። ፉልሃም 2-0 አሸንፏል። ሮድሪጎ ሙኒዝ 78ኛው እንደዚሁም ደግሞ ሪያን ሴሰኞን 88ኛው ደቂቃ ላይ ባገቧቸው ጎሎች ፉልሃም አሸንፈዋል። አሁን አንጅ ፖስቴኮግሉ በውድድር ዘመኑ መጨረሻ ላይ ይሰናበታል ወይስ አይሰናበቱም የሚለው ጥያቄ ነው እየተነሳባቸው የሚገኘው። ዩሮፓ ሊግን ካላሸነፉ በስተቀር ሌስተር ሲቲ ከማንቸስተር ዩናይትድ ኪንግ ፓወር ላይ የተደረገውን ጨዋታ ማንቸስተር ዩናይትድ 3-0 አሸንፏል። ራስሙስ ሆይሉንድ 28ኛው ደቂቃ ላይ ያገባው ጎል ከ21 ጨዋታዎች በኋላ ነው የዴንማርክ አጥቂ ከጎል ጋር የታረቀው። አሌያንድሮ ጋርናቾ 67ኛው እንደዚሁም ደግሞ ብሩኖ ፈርናንዴዝ 90ኛው ደቂቃ ላይ ጎሎችን አግብተው ማንቸስተር ዩናይትድ በተከታታይ ጨዋታዎች ከሁለትና ከዛ በላይ ጎሎችን አግብቶ እንዲያሸንፍ ሆኗል። ባለፈው በዩሮፓ ሊግ ሪያል ሶሲዳድና 4-1 እንዳሸነፈ እንደዚሁ ይታወሳል። በዚህ ጨዋታ ላይ አሌያንድሮ ጋርናቾ 57ኛው ደቂቃ ላይ ጎል አግብቶ ተሽሮበታል ከጨዋታው ውጭ ነው በሚል የሩበን አሞሪም ቡድን ማጥቃት ይሄ እየተዋሃደ እንደመጣ ማሳያ ሊሆን ይችላል። ግን ደግሞ የማንቸስተር ዩናይትድ ማጥቃት አጠቃላይ የቡድኑ የዚህ በጨዋታዎች ላይ ውጤት ይዞ መውጣት ቢያንስ ነፍስ ያለው እንኳን መምሰል በብሩኖ ፈርናንዴዝ ላይ የተንጠለጠለ መሆኑን ትናንትናም ተመልክተናል። በሶስቱም ጎሎች ላይ ቀጥታ እጁ ነበረበት። ሁለቱ ጎሎች ሲቆጠሩ የመጨረሻ ኳስ ያቀበለው በተለይ ደግሞ ለራስሙስ ሆይሉንድ እንዳያቀበለው ኳስ እጅግ በጣም ማራኪ የሚባል የመጨረሻ ኳስ ነበር። ከዛ ውጭ ራሱም ደግሞ ሶስተኛውን ጎል አግብቷል። በድህረ ዴቪድ ደህያ ዘመን የቡድኑ አዳኝ ነው የተጫዋች ቢባል እንደው ማጋነን አይነበር። ከመጣ በኋላም በወጥነት ቡድኑ እያገለገለ የሚገኝ ተጫዋች እንደሆነ እናውቃለን። ራስሙስ ሆይሉንድ እንግዲህ ከ22 ሰዓታት በኋላ ነው ጎል ያስቆጠረው።
ግን ደግሞ በትናንትናው ጨዋታ ላይ ምንም እንኳን ማንቸስተር ዩናይትድ ያሸነፈ 3 ነጥብ ያገኝ እንደው ጎል ሳይቆጠርበት ይውጣ እንጂ አንድ ደግሞ በጎ ያልሆነ ነገርም እንደዚሁ በማንቸስተር ዩናይትድ በኩል ተመልክተናል። በቅርብ ጨዋታዎች ላይ አሰልጣኝ ሩበን አሞሪም ተደጋጋሚ እድል እየሰጡት የሚገኙትና በሰጡትም ደግሞ እድል በጣም ጥሩ የሚባል ተስፋውን እያሳየ የሚገኘው ወጣቱ ተከላካይ አይደን ሃይቨን ጠንከር ያለ ጉዳት በሚመስል ሁኔታ ከሜዳ እንደዚሁ በቃሬዛ ነው የወጣውና ከጨዋታው መጠናቀቅ በኋላ ተጠይቀው ነበር ያው ከዚህ በኋላ በቀጣዩ ሳምንት ነው በትክክል ውጤቱን የምናውቀው የሚል ሐሳብን ሰጥቷል። ሌስተር ሲቲ ለምን ከወራጆቹ ጎራ ውስጥ እንዳለ ያሳየበትን ደካማ አቋም ነው ያሳየው። 7 ተከታታይ የሊግ ጨዋታዎችን ተሸንፏል። መሸነፉ ብቻ አይደለም በእነዚህ ጨዋታዎች ጎል ማስቆጠር አልቻለምና በጣም አስከፊ የሚባል የውድድር ዘመንን ነው እያሳለፈ የሚገኘው እና ያው በትክክል ወራጅ ቀጠና ውስጥ እንደሚገኝ ማሳያ ነው። ዩናይትድ ትላንትና ማሸነፉን ተከትሎ እና የቶተንሃምን ደግሞ መሸነፍ ተከትሎ በ37 ነጥቦችና 3 የጎል ዕዳ ወደ 13ኛ ከፍ ሲል ሌስተር ሲቲ በ17 ነጥቦችና 40 የጎል ዕዳ 19ኛ ደረጃ ላይ ተቀምጧል።